በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን በዓለም ዙሪያ የምትገኙ የመርሐ ግብራችን ተከታታዮች አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንኳን ለበዓለ ሆሳዕና ሁላችሁንም በሰላም አደረሳችሁ አደረሰን። በቸርነቱ ጠብቆ በሀብቱ ስቦ በረድኤቱ አቅርቦ በምሕረቱ በይቅርታው ተንከባክቦ ለዚህ ዕለት ለዚህ ሰዓት ያደረሰን መዋዕለ ጾሙን ጀምረን ለበዓለ ሆሳዕና እንድንደርስ በቸርነቱ የረዳን የቸርነት ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንደ እግዚአብሔር ቸርነት እንደሱ መልካም ፈቃድ አብይ ጾምን ዘወረደ ብለን ለበዓለ ሆሳዕና በቸርነቱ ደርሰናል። ጾሙን አስመልክቶ የሰንበታቱን የየዕለቱን ወንጌል እያቀረብን ነው የሰነበት ነው። አሁንም እንሆ የአብይ ጾም መጨረሻ የሰሙነ ሕማማት መግቢያ የሆነውን የበዓለ ሆሳዕናን ወንጌል ይዤ ቀርቤያለሁ። እግዚአብሔር አምላካችን ለእኔ የምናገርበት አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለሁላችን በቸርነቱ ያደለን። በዓለ ሆሳዕና በጣም እጅግ ልዩ በዓል ነው። በቤተ ክርስቲያናችን የራሱን የሆነ ስርዓት ያለው የራሱ የሆነ መልክ፣ ውበት፣ ደምግባት ያለው ብዙ ምስጢራትም ያሉት በዓል ነው እና ብዙ ጊዜ በዓሉን በምናከብርበት ጊዜ ከበዓሉ ይልቅ ስነ በዓሉ ከፍ ይልና ወደ ስነ በዓሉ በመሳብ ትምህርቱን ሳንሰማው ያልፋል። እንደምታውቁት የሚፈጸሙት ስርዓት ሰፊ ረጅም ከመሆኑ የተነሳ እነሆ የመጡትም አካላት ወደ ዘንባባው፣ ወደ ልምላሜው፣ ወደ ቄጠማው የማድላት አዝማሚያዎች ይታያሉ እና ለትምህርቱ የሚሰጠው ጊዜ አጭር ነው። ምክንያቱም በዕለተ ሆሳዕና ሁላችሁም እንደምታውቁት በሰሙነ ሕማማት ለሚያርፉ ሰዎች ቅድሚያ ጸሎተ ፍታት የሚደረግበትም ዕለት ነው። ለዚያም ስርዓት ሲባል የአውደ ምሕረት መርሐ ግብራት ትምህርት ጊዜ የሌላቸው ቢኖራቸውም በጣም እጅግ አጭር ከበዓሉ ትልቅነት አኳያ ትምህርቱን ለመግለጥ የማያስችል ሽርፍራፊ ስለሚሆን ትምህርቱን በዚህ እንድንከታተል እንደተለመደው ይዤ ቀርቤያለሁ። እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉን ገልጦ እንዲያስተምረን የአምላካችን ቅዱስ ፈቃዱ ይሁንልን። ምስጢሩን ማስተዋሉን ጥበቡን ለሁላችን ያደለን። ለትምህርታችን መነሻ የምናደርገው ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽያን ዲበ እድግት ወዲበ እዋላ። ንጉሥሽ ይመጣል። ይሄ የትምህርታችን ርዕስ ይሆናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይ ተመዝግቦ እናገኘዋለን። ንጉሥሽ ይመጣል ይላል። ይህንን ኃይለ ቃል በማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይ ተመዝግቦ እናገኘዋለን። በወንጌል በዚህ መልኩ የትንቢቱን ፍጻሜ ለማሳየት ከመጻፉ ጊዜው መድረሱን ከማስረዳቱ አስቀድሞ ይህንን ቃል ቀደም ሲል ሁለት ልዑላነ ቃል ነቢያት ተናግረውታል። ይህ ቃል በትንቢተ ኢሳይያስ ምዕራፍ 63 ቁጥር 11 ላይ ተመዝግቦ ይገኛል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲሁ ተመዝግቧል። ይህ ቃል ንጉሥሽ ጻድቅ የዋህ ሆኖ በአህያና በውርንጫዋ ላይ ተጭኖ ይመጣል ይላል ቃለ ትንቢቱ። ይህንን ቃለ ትንቢት ነው ወንጌላዊ ማቴዎስ በዕለተ ሆሳዕና በጌታችን የተፈጸመው ለሱ የተነገረ መሆኑን አስረድቶ ተርጉሞ አብራርቶ ያስቀመጠልን ይህንን ቃል ነው። እንግዲህ ይህንን በዓለ ሆሳዕናን ስናስብ በዓለ ሆሳዕና ጌታችን ስራውን ለመጨረስ የተቃረበበት በምድር ላይ ያለውን ተልእኮ ያገባደደበትና ለቤዛነት ለመስዋዕትነት የቀረበበት ለመሰቀል
ወደ ቀራንዮ ለመገስገስ ጊዜው ሰዓቱ የደረሰበት ጊዜ ነበር እና በዚህ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ገስግሷል፣ ተጉዟል ከደቀ መዛሙርቱ ጋራ። እንደሚታወቀው የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቃሉን ትምህርት የእጁን ታምራት 3 ዓመት ከ3 ወር ያለማቋረጥ አድርጓል። ትምህርቱን አስተምሯል፣ ታምራቱን አድርጓል። የራቁትን በታምራት የቀረቡትን በትምህርት ሲስብ እኔ የቆየው 3 ዓመት ከ3 ወር እና ከታምራቶቹ በጣም እጅግ የላቀው የደነቀው አይሁድንም የግሪክ ሰዎችንም ያስደነቀው ታምራት አልዓዛርን ከሞት ከመቃብር ማስነሳቱ ነው። ይህ በዮሐንስ ወንጌል ምዕራፍ 11 ተመዝግቦ እናገኘዋለን። የዮሐንስ ወንጌል ምዕራፍ 12ን ስናነብ የአልዓዛርን መነሳት ለማየት ወደ ቢታንያ የሚጎርፉ የሰዎች ቁጥር በጣም ከልክ ያለፈ ነበር። ግሪካውያን በጥበብ በፍልስፍና የሚያምኑ ግሪካውያን ሳይቀር አልዓዛርን ለማየት ጌታችንንም ለመመልከት ይመጡ ነበር እና ይሄ ነገር በጣም እጅግ አይሁድን ያበሳጨም ተግባር ነበር። በአልዓዛር መነሳት ምክንያት ብዙ የግሪክ ሰዎች ጌታችንን ለማየት እንዲሁም ከሞት የተነሳው አልዓዛርንም ለማየት ይመጡ ነበር ነው የሚለን እና ከዚህ የተነሳ ፈሪሳውያን አልዓዛርን ለመግደል ሁሉ አስበው ነበር። እንግደለው፣ ምክንያቱም እሱም ብለው የሚመጡ ሰዎች በጌታ ያምናሉ፣ እነሆ ደግሞ ሀገራችንን ሀገር ህዝባችንን ህዝብ አድርገው ይኖራሉ፣ ቦታችንን ይወርሱናል በሚል ስጋት አልዓዛርን ለመግደል ሁሉ አስበው ነበር። ይሄ የሞኝነት ወይም ደግሞ ያለማወቅ ጥግ ነው። ምክንያቱም ደግሞ ቢገሉት ደግሞ ሊያስነሳው እንደሚችል ማሰብ አለመቻል አእምሯቸው ምን ያህል የፈዘዘ ልቡናቸው ምን ያህል የደነዘዘ ማስተዋል ከልቡናቸው የተፋቀ ዕውቀት ከልቡናቸው የራቀ መሆኑን ያመለክታልና ይህንን ታምራቱን ባደረገበት ሰዓት አልዓዛርን ከሞት ባስነሳበት ሰዓት ጊዜው እየተቃረበ ነበር። ጌታችን ወደ ኢየሩሳሌም የሚወጣበት የሚሰቀልበት ለሁላችን ቤዛ የሚሆንበት ሰዓት እየቀረበ መሆኑን ይታወቃልና በዚህ ሁኔታ ጌታችን ወደ ኢየሩሳሌም ሲያመራ እነሆ እዚያው ቢታንያ አካባቢ ያሉ 2 አህዮችን የታሰሩ አህዮችን ፈተው ደቀ መዛሙርቱ እንዲያመጡለት ልኮ ነበር። ይህንን ማቴዎስ በዝርዝር ጽፎታል። ሌሎች ወንጌላውያንም ደግሞ እንዲሁ ተካፍለው የየድርሻቸውን ጽፈው እናነባዋለን። የባለ ሆሳዕና ታሪኩ በጣም ሰፊ ነው። ጥልቅና ረቂቅ ብዙ ምስጢራትም ያሉት ነው ዕለተ ሆሳዕና እና የማቴዎስ ወንጌል ምዕራፍ 21ን ስናየው እንዲህ ነው የሚለን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ በቀረበ ጊዜ ቤተፋጌ ደረሰ። በደብረ ዘይት አጠገብ ካለ ቤተፋጌ ከተባለው ቦታ ላይ ደረሰ ነው የሚለን። ቤተፋጌ መተርጉማን የተመሳቀለ መንገድ ያው መተላለፊያ ብዙ ሰው የሚያልፍበት እንደሆነ አስቀምጠዋል። የሰው ስም ነው ብለዋል። ብዙ ትርጉም ተሰጥቶታል። እሱን እንለፈውና ወደ ዋናው ቁም ነገር እንመለስ። እዚያ ላይ በደረሰበት ሰዓት ደቀ መዛሙርቱ ከደቀ መዛሙርቱ 2ቱን ጠራቸው ይላል። ያዕቆብና ዮሐንስ ናቸው ብለዋል መተርጉማን አባቶቻችን። ወጸዋ ክሌተ ማርዳይሁ ከደቀ መዛሙርቱ 2ቱን ወደሱ ጠርቶ ወይቤሎ ምሁሩ አገረ ዘቅድሜክሙ ወተረክቡ እድግተ ስርተ ምስለ ዋላ ፍትሕዎሙ አምጽእዎሙ ሊተ። ከደቀ መዛሙርቱ 2ቱን ወደሱ ጠርቶ ወደፊታችሁ ወዳለው መንደር ሂዱ፣ ያ መንደር ቢታንያ ነው ብለዋል መተርጉማን አባቶቻችን። በእርግጥም የዮሐንስን ወንጌል ስናነብ ሰፈሩ ቢታንያ እንደሆነ በግልጽ ያስቀምጣል። ምክንያቱም አልዓዛርን ያስነሳበት መንደር ነው ቢታንያ። ኋላም ደግሞ የምስጢረ ዕርገቱ የተከናወነበት መንደር ነው ቢታንያና ወደፊታችሁ ወዳለው መንደር ሂዱ ወበህየ ተረክቡ እድግተ ስርተ ምስለ ዋላ፣ በዚያም ቦታ አህያ ከውርንጫዋ ጋር ታስራ ታገኛላችሁ። ፍትሕዎሙ አምጽእዎሙ ሊተ፣ 2ቱንም ፈታችሁ አምጡልኝ አለ ነው የሚለን። እንግዲህ መተርጉማን አባቶቻችን አህያዋ አንዷ በገመድ በግንድ የታሰረች ናት፣ ውርንጫዋ ግን በውድ የታሰረች ናት፣ ፍቅር ያሰራት ናት ብለው ተርጉመዋል። ማለት እናቲቱ ከታሰረች ውርንጫዋ የትም ልትሄድ አትችልም።
ዞር ዞር ብላ እዚያው እናቷ ወዳለችበት ትመለሳለችና እናቷን አስረዋታል። ውርንጫዋ አልታሰረችም፣ ነገር ግን በፍቅር ታስራለች። ይሄ የውድ ስርዓት ነው። ፍቅር አስሯታል። ከዚያ ያን የፍቅር ገመድ በጥሳ ወዴትም ልትሄድ አትችልም። በተለይ ውርንጫ እናቷን የምትከተል እናቷ ወደ ሄደችበት የምትሄድ ከእናቷ ብትቀድም እንኳ እናቷ የምትሄድበትን አቅጣጫ ቀድማ ነው የምትሄደውና ይቺ ግን እናቷ የታሰረችባት ውርንጫ ስለሆነች እናቷ በታሰረችበት ቦታ ላይ እሷም እንዲሁ በፍቅር ታስራ ያለች ውርንጫ ናት። በውድ የታሰረች ናት ማለት ነው፣ በገመድ በግንድ እና በግድ ሳይሆን። ስለዚህ እነዚህ ያው ሁለቱም የታሰሩ ስለሆነ ማሰሪያው ቢለያይም ሁለቱም ታስረዋል። አንደኛዋ በገመድ ሌላኛዋ ደግሞ በውድ በፍቅር የታሰረች ናት፣ በእናቷ ፍቅር የታሰረች። ይሄ ደግሞ ከገመድ ይልቅ ይጸናል፣ ከምንም የማይለይ ነው። ገመድ ሊበጠስ ይችላል፣ በፍቅር መታሰር ግን ይሄ የማይበጠስ ጽኑ ገመድ ጽኑ ማሰሪያ ነው። እውነት ለመናገር ይህንንም አስመልክቶ ነው ቅዱስ መጽሐፍን ስንመለከት እርስ በርሳችሁ ተፋቀሩ ይልና የሁሉ ማሰሪያ ነው ይለዋል። ፍቅርን መዋደድን የሁሉ ማሰሪያ ነው የሚለን። እንግዲህ ሰብአዊ ፍቅር እንዳለ ሆኖ እንስሳዊ ፍቅር አለ። እንስሳት ሲገናኙ የሚያሳዩት ገጸ ባህሪ ያላቸው ያ ፍቅራቸውን የሚገልጡበት አንድነታቸውን የሚያሳዩበት ነው ያ እና ይቺ ውርንጫ በዚሁ ይህን በመሰለ ማሰሪያ በፍቅር የታሰረች ናት። ስለዚህ እዚያው ከእናቷ ጋር ስለነበረች ጌታችን ሁሩ ሀገረ ዘቅድሜክሙ ወደፊታችሁ ወዳለው ሀገር ሂዱ፣ አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ አለ ነው የሚለን። ፈታችሁ አምጡልኝ። ወመወ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ። አህዮቹን ለምን ትፈታላችሁ ብሎ የሚጠይቃችሁ ሰው ቢኖር ለጌታ ያስፈልጉታል በሉ አለ ነው የሚለን። ለጌታ ያስፈልጉታል፣ ጌታቸው ይፈልጋቸዋል በሉ ነው የሚለን። እንግዲህ መተርጉማኑ ይህንን ሲተረጉሙት ልዩ ልዩ አይነት ትርጉም ሰጥተውታል። አህዮቹ ሌባ ሰርቆ ያሰራቸው ናቸው ብለው ተርጉመዋል። በጠቅላላው አህዮቹ የሚወክሉት ነገር አለ። ዝም ብለው አይደለም። ይሄ የአህዮች ታሪክ እዚህ ላይ የሰፈረው ያለ ምክንያት አይደለም። ዝም ብሎ ተራ ነገር አይደለም። በውስጡ ጥልቅ ምስጢር ያዘለ የጥልቅ ምስጢር ሳጥን ነው። ይሄ ሰሙ ነው፣ ከላይ የምናየው ነው። ሲከፈት ሌላ ትልቅ ምስጢር አለው በዚህ ውስጥ ማለት ነው። እንግዲህ ትልቂቱ አህያ የተባለችው ቤተእስራኤል ናት። በገመድ በግንድ ታስራለች እንዳልን ያችም በእውነት ጽኑ በሆነ የኦሪት ሕግ የታሰረች እንዲሁም ደግሞ በልዩ ልዩ የእግዚአብሔር ድንቅ ስራዎች የታጠረች ባህር ሲከፈል መና ሲወርድ ደመና ሲጋረድ ያየች ያ ማሰሪያ ሆኗት ከእግዚአብሔር ጋር የምትኖር ናት ትልቂቷ አህያ ቤተእስራኤል የተባለችው ማለት ነው። ነገር ግን ታስራለች የሚለው አሁን ካልነው በፍቅረ እግዚአብሔር እንዲሁም ደግሞ እግዚአብሔር የሚያደርገው ድንቅ ታምራት ከመታሰር ይልቅ በማይሰራ ኃጢአት ውስጥ የነበረች መሆኗን ያሳያል። በማይሰራ ኃጢአት የሰው ልጆች ሁሉ በማይሰራ ኃጢአት እንደታሰሩ የሚወክል ነው። በተለይም ቤተእስራኤል ሕጉን እየሰማች ሕገ ኦሪትን ዕለት ዕለት በመቅደስ እያነበበች እየተረጎመች ከማይሰራ ኃጢአት መፈታት ያልቻለች የታሰረች መሆኑን ያሳያል። ጌታችን ወደዚህ ምድር የመጣበት ዋና ዓላማ ደግሞ በኃጢአት የታሰረውን ዓለም ከኃጢአት ነፃ ለማድረግ በፍዳ በመርገም የተያዘውን የታሰረውን ዓለም ለመፍታት ነው። ነፃ ሊያደርገውን የመጣውና በትልቂቱ አህያ የተመሰለችው ቤተእስራኤል ናት። ቀደም እንዳልነው ያቺ አህያዋ በገመድ በግንድ የታሰረች መነቃነቅ የማትችል እዚያው ከግንዱ ጋር ተጣብቃ በታሰረችበት ገመድ እዚያው ተወጥራ ያለች እንደሆነች ሁሉ ቤተእስራኤልም እንዲሁ በኃጢአት በበደል እንደታሰረች እንደታጠረች ከዚያው ከኃጢአት ግንድ ጋር እንደተጣበቀች ጊዜዋ እያለፈ የነበረበት ጊዜ መሆኑን ያሳያል። ያ ማለት 5500 ዘመን በኃጢአት በበደል የታሰረች በፍዳ በመርገም የተወጠረች መሆኗን የሚያመለክት ነው። ውርንጫዋ የተባለችው ደግሞ ቤተ አሕዛብ ናቸው ውርንጫ የተባሉት። መተርጉማኑ አባቶቻችን ሊቃውንት በረከታቸው ይደርብንና አሕዛብን ውርንጫ ብለዋቸዋል። ውርንጫ ለምን? ይችኛዋ ትልቂቱ እናቲቱ አህያ ሸክም መሸከም የለመደች ጭነት የምትጫን ናት። ጭነት የለመደች ናት። ውርንጫ የተባሉት ቤተ አሕዛብ ደግሞ ውርንጫ ጭነት ያለመደች ናት። እንዲሁም ቤተ እስራኤል የሕግ ቀንበር በልቡናዋ ትከሻ ላይ ተሸክማ
በሙሴ መሪነት ከሙሴም በኋላ 24 ያህል ሊቀ ካህናት እያፈራረቀች በመሾም በሕግ እግዚአብሔር የምትኖር ናት ቤተ እስራኤል። ቀንበር የለመደች ጭነት የለመደች ሸክም የለመደች ናት። ያውም ከባድ ሸክም ነው፣ ቀላል ሸክም አይደለም። የሕገ ኦሪት ሸክም ከሕገ አጋንንትና ከሕገ ጣዖት የተሻለ ርኅራኄ ቢኖረውም ነገር ግን ጭካኔ የተሞላበት ሕግ ነው ሕገ ኦሪት። ምክንያቱም አንድ ሰው ኃጢአት ቢሰራ በድንጋይ ተወግሮ በእሳት ተቃጥሎ ይገደል የሚል ለንስሐ ዕድል የማይሰጥ ምሕረት የጎደለው ከባድ ሸክም ነው። እንዳያችሁት በዮሐንስ ወንጌል ምዕራፍ 8 ስናነብ የምናገኛት ያች በዝሙት የተገኘችው ሴት ታስታውሳላችሁላችሁ። ምንድነው ያሉት ፈሪሳውያን? ይቺ ሴት በዝሙት አግኝተናታል። እስመ በእንቲአሃ ጸሐፈ ሙሴ ከመ ትትወገር በእብን። ስለዚህ ሴት ሙሴ በድንጋይ ተወግራ ተቀጥቅጣ እንድትገደል ሕግ ሰርቷል። ወአንተሰ ምንተ እንከ ትብል በእንቲአሃ፣ አንተስ የእስራኤል መምህር ነኝ አስተማሪ ነኝ ትላለህ፣ ስለዚህ ሴት ምን ትላለህ ብለው ነበር ክርስቶስን የጠየቁት። ይህ የሕጉን ጭካኔ ያሳያል። የአስፈጻሚዎችን ደግሞ በጣም ከልክ ያለፈ ጨካኝነትን ያመለክታል። ምንም አይነት የርኅራኄ ጠብታ የላቸውም። ምክንያቱም እንደ ሕጉ ነው የሚበይኑት። ሕጉ ግደሉ ነው የሚል። በኃጢአት የተገኘውን ቀጥቅጣችሁ ግደሉት፣ እንደ እባብ ጭንቅላቱን በድንጋይ አፍርሳችሁ ግደሉት የሚል ነው። ይህ ሕግ ሰዎች ልቡና ላይ የጭካኔ ጥላ የጨመረ ሕግ ነው እና ይህን ሕግ መሸከም የለመደች ናት እናቲቱ አህያ የተባለችው ቤተ እስራኤል። ውርንጫዋ የተባለችው ደግሞ አሕዛብ ናቸው። ያቸው ውርንጫዋ ሸክም ያለመደች፣ ቀንበር ያለመደች፣ መጫን ያለመደች እንደሆነች ሁሉ አሕዛብም የሕግ ቀንበር መሸከም ያለመዱ በሕገ ኦሪት ጥላ ስር ያልኖሩ ከሕገ ኦሪት ጥላ ስር ውጭ ሲመላለሱ ዘመናቸውን ያሳለፉ ናቸው። አሕዛብ ነቢያት አልተላኩላቸውም፣ ነቢያት አላስተማሯቸውም፣ የነቢያት ትንቢት አልደረሳቸውም። ስለዚህ ልቡናቸው እንደ ድንጋይ ቀዝቅዞ እና ፈዞ የኖሩ ናቸው አሕዛብ። ስለዚህ ውርንጫ ይላቸዋል። ያቺ ሰውነቷ ያልጠነከረ ያልጸና መሸከም ማትችል እንደሆነች አሕዛብም መንፈሳዊ ስብዕናቸው ያልጠነከረ የእግዚአብሔርን የቃሉን ወተት ያላገኙ ከዚህ ርቀው የኖሩ ናቸው። ይህንን ሐዋርያው ቅዱስ ጳውሎስ ለኤፌሶን በላከው መልእክቱ አንትሙሰ ለትካተ ርሑቃን ቀረብክሙ በክርስቶስ፣ ርቃችሁ የነበራችሁ እናንተ በክርስቶስ ቀርባችኋል ሲል ይጠራቸዋል። ርቀው የነበሩ ናቸው። በአካል ከኢየሩሳሌም ያን ያህል ርቀት ባይኖራቸውም በኢየሩሳሌምም በአካባቢውም ቢኖሩም ነገር ግን ከትንቢቱ ከተስፋው ከተነገረው ትንቢት ከተቆጠረው ሱባኤ ለሰው ልጆች ከተሰጠው ተስፋ ግን አይምሯቸው ሩቅ ነበር። የነሱ ርቀት የአካል አልነበር፣ የልቡና ርቀት ነው። በልቡና ከእግዚአብሔር የራቁ ናቸው። ከዚህም የተነሳ እንጨት ጠርበው ደንጊያ ለዝበው ያመልካሉ። በአምልኮተ ጣዖት ስር በጨለማ ስር የሚኖሩ ናቸው ማለት ነው። ለዚያ ነው ሕዝብ ዘይነብሩ ውስተ ጽልመተ ወጽላሎተ ሞት ርእየ ብርሃነ አብየ ወለለ ይነብሩ ውስተ ጽልመተ ወጽላሎተ ሞት ብርሃን ሰረቀ ሎሙ ተብሎ የተነገረው። በሞትና በጨለማ ይኖሩ ለነበሩት ብርሃን ወጣላቸው። በድቅድቅ ጨለማና በሞት ጥላ ስር ለነበሩትም ክርስቶስ ተወለደላቸው ተብሎ የተነገረው ለዚህ ነው። በጨለማ ውስጥ የነበሩ ቀንበር ሸክም ያለመዱ ከሕገ ኦሪት ቀንበርና ሸክምነት ርቀው የኖሩ ናቸው። እንግዲህ ሕግ በቀንበር ይመሰላል። ቀንበር ሁለቱን በሬዎች አንድ እንደሚያደርግ ሕግም የተራራቆትን አንድ የሚያደርግ የሚሰበስብ የሚያቀራርብ አንድ ላይ በዚያ የቀንበር ጥላ ስር አንድ አድርጎ አስተሳስሮ የሚያኖር ነው ቀንበር የሚባለው እና ይህች አህያ ከቀንበር ከሸክም ነፃ ናት ውርንጫዋ። እና እነዚህ አሕዛብ ናቸው። ነገር ግን ሁለቱም ታስረዋል ነው የሚለን። አንደኛዋ ቅድም እንዳልኩት በገመድ በግንድ በግድ የታሰረች ናት እንዳል በሕግ ጥላ ስር የምትኖር ናት። አንደኛዋ ግን በሌላ ፍቅረ ጣዖት የታሰረች ናት። በኃጢአት እስራኤልን መስላለች፣ ትልቋን ሸክም የለመደችውን ነገር ግን ከማሰሪያ ያልወጣችውን መስላለች። ቤተ አሕዛብ በተለይ ጣዖት በማምለክ ኃጢአት በመስራት በበደል ልጆቻቸውን ሳይቀር መስዋዕት አድርጎ በማቅረብ ነው የሚኖሩት አሕዛብ። የአሕዛብ ኑሯቸው በጣም የከፋ ነው፣ መራራ ነው እና በዚያ የምትኖር ናት ይቺ ውርንጫ የተባለች። ሁለቱም ታስረዋል። ሁለቱንም ፈታችሁ አምጡልኝ ነው እያለ ያለው ጌታችን። ማለት ቤተ እስራኤልንም አሕዛብንም ነው። የጌታችን ከሰማይ መውረዱ ከድንግል መወለዱ ሰው ሆኖ መገለጡ ለቤተ እስራኤል ብቻ አይደለም፣ በጠቅላላው ለሰው ልጅ ነው። ቦታ ድንበር የማይገድበው የማይወስነው
የሰውን ዘር ለይቶ የማይተው ነው የማዳኑ ስራና ዓለም በጠቅላላው ቤተ እስራኤልም አሕዛብም ከኃጢአት ማሰሪያነት የሚፈቱበት ከበደል ከመርገም ነፃ የሚወጡበት ጊዜ መድረሱን ነው የሚያመለክተን የወንጌል ማለት ነው። የአህያዋና የውርንጫዋ መታሰር የዓለምን ሁሉ በኃጢአት መታሰር የሚያመለክት ነው። በኃጢአት በመርገም ውስጥ መሆኑን የሚያሳየን ነው። ሌላኛው ፈታችሁ አምጡልኝ የሚለው ቃል ደግሞ ከኃጢአት ከበደል ከመርገም ከፍዳ የመፈታት ጊዜው መድረሱን የምንማርበት ትልቅ ቁም ነገር ነው። አምላካችን የመጣበት ዋናው ቁም ነገርም ለዚህ ነው። ስለዚህ ወደፊታችሁ ወዳለው ሀገር ሂዱ፣ የታሰሩ አህዮች ታገኛላችሁ፣ ፈታችሁ አምጡልኝ አለ የሚለን። ይሄ ወደ ወርቁ ወደ ትክክለኛ መልእክቱ ሲለወጥ በኃጢአት የታሰሩ በጥላቻ በበቀል የታሰሩ የታወሩ ቤተ እስራኤልን በፍቅረ ጣዖት በፍቅር ኃጢአት የታሰሩ አሕዛብን ከድንቁርና ማሰሪያ ፈታችሁ አምጡልኝ፣ ከፍዳ ከመርገም ከኃጢአት የሚፈቱበት ጊዜው ደርሷል ነው ትልቁ መልእክት ክርስቲያኖች። ስለዚህ ፈታችሁ አምጡልኝ አለ ነው የሚል። ስለዚህ ይህንን ካለ በኋላ ነው ወዝ ሁሉ ዘኮነ ከመ ይትፈጸም ዘተብህለ እምኀበ እግዚአብሔር በነቢይ እንዘይብል በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽአን ዲበ እድግት ወዲበ እዋላ። ይህ ሁሉ የሆነው የተደረገው የጽዮንን ልጅ እንዲህ በሏት፣ ንጉሥሽ ጻድቅና የዋህ ሆኖ በአህያና በውርንጫዋ ላይ ተጭኖ ይመጣል ተብሎ የተነገረው ትንቢት ይፈጸም ዘንድ ይሆነ ይላል። ስለዚህ የበዓለ ሆሳዕና መሰረቱ ጌታችን በአህያና በውርንጫዋ ላይ የመጫኑ ሰማያዊ ንጉሥ በኪሩቤል ጀርባ ላይ የሚቀመጥ እሱ በፍጹም ትሕትና በአህያና በውርንጫዋ ጀርባ ላይ ተጭኖ ወደ ኢየሩሳሌም የመምጣቱ ትልቁ ምስጢር ነቢያት ከእግዚአብሔር አግኝተው እግዚአብሔር ለነቢያት ገልጦት የተነገረው ይህ ይፈጸም ዘንድ ነው ይላል። ጌታችን ያልተነገረ ነገር አላደረገም። በዚህ ምድር ላይ የተነገረ ቀደም ሲል በነቢያት የተነገረ የተመሰከረ የተገለጠ ነው። ስለዚህ በማድረግ አረጋግጦታል፣ ፈጽሞታል። ያንን ነው የምናየው። ስለዚህ ይህ ሁሉ የሆነው የተፈጸመው ማለት አህዮችን የታሰሩትን ፈታችሁ አምጡልኝ ያለው እነሱን አምጥቶ በአህያ እና በውርንጫዋ ጀርባ ላይ ለመጫን ጌታችን ያደረገው በልዋ ለወለተ ጽዮን የጽዮንን ልጅ እንዲበሏት እንበሏት፣ ንጉሥሽ ይመጣል፣ ጻድቅና የዋህ ሆኖ ይመጣል። ጻድቅና የዋህ ማለት የቤተ እስራኤል ችግር እውነተኛ ንጉሥ እንዲህ የዋህ ንጉሥ ማጣት ነበር። ብዙ በቀለኞች ተመላልሰውባታል። እጃቸው በደም ልባቸው በቂም የጠለቀ ሰውነታቸው በኃጢአት የደቀቀ እና አክዓብን መሰል ሌሎችንም እነ ሄሮድስን መሰል ሽንገላና ተንኮል ልቡናቸውን የሞላው ከእውነት የራቁ እውነትን እያወቁ እውነትን የሚሸሹ እነ ጲላጦስን መሰል ነገሥታት የተመላለሱባት ናትና ንጉሥሽ ይላል። ንጉሥሽ ኢየሱስ ክርስቶስ እነሆ ጻድቅ ሆኖ የዋህ ሆኖ በአህያና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል። ይህ ይፈጸም ዘንድ ይህ ሆነ፣ ይህ ተደረገ ነው የሚለን። አያችሁ ክርስቲያኖች፣ የጽዮንን ልጅ እንዲበሏት፣ ቤተ እስራኤልን እንዲበሏት ንጉሥሽ ይመጣል። በምን አይነት ሁኔታ? ጻድቅ እውነተኛና የዋህ ሆኖ ይመጣል ማለት በአህያ ውርንጫ ላይ ተጭኖ መምጣት የዋህነት ነው። ነገስታት በፈረስ በሰረገላ ሆነው ነው የሚመጡት። በሰራዊት ታጅበው ጦር አሰልፈው ዘገር ነቅንቀው ጦር ሰብቀው የሚጠሉትን ሊበቀሉ የሚወዱትን ሊሾሙ ነው የሚመጡት። በአህያ ውርንጫ አይደለም ነገስታት የሚመጡት፣ በፈረስ በሰረገላ ነው። አዋጅ ነጋሪ ከፊታቸው እየቀደመ አዋጅ እያለ ንጉሱ ይመጣሉ፣ ለንጉሳዊ አቀባበል ተዘጋጁ እየተባለ ነው ንጉሱ የሚመጣው። እሱ ግን እንደዚህ አይደለም። ከምድራውያን ነገስታት በተለየ ፍጹም ትህትና ነው የመጣው። በአህያና በውርንጫዋ ላይ አጀብ ከበባ አዋጅ አላስፈለገውም። እንደ አዋጅ ከወሰድነው የነቢያት ትንቢት ነው የሱ የሰማያዊ ንጉስ አዋጅ ቀደም ሲል የተነገረ ዘመናት ያስቆጠረ በትንሹ 700 800 ዓመት የሞላው የትንቢት አዋጅ ተነግሮለታል።
በዚያ የትንቢት አዋጅ መሰረት ነው የሚመጣው። ቀንደ መለከት የሚነፉ በሕዝቡ ዘንድ ንጉሥ ይመጣል ብለው የሚለፉ አዋጅ ነጋሪዎች አላስፈለጉትም። አዋጅ ነጋሪዎቹ ታምራቶቹ ናቸው። አዋጅ ነጋሪዎቹ ትምህርቱ ነው። አዋጅ ነጋሪው የዋህነቱ ነው፣ እውነተኛነቱ ነው። እውነተኛ ፍትህ ለሰው ልጅ መስጠቱ፣ የታሰረውን ዓለም ከኃጢአት ከበደል ከመርገም መፍታቱና ከመርገም ማውጣቱ ነው የሱ አዋጅ፣ ዋና አዋጁ። ስለዚህ ነው ጻድቅ እውነተኛ ወየዋህ ቅን ሀዳጌ በቀል ሆኖ በአህያና በውርንጫዋ ላይ ተጭኖ ይመጣል ማለት በቤተ እስራኤል እና በአሕዛብ ላይ በረድኤት አድሮ ይመጣል ነው የሚለን። አሕዛብን ቤተ እስራኤልን አሕዛብን ከመርገም ነፃ ሊያደርግ ይመጣል። እውነተኛና ጻድቅ ሆኖ ይመጣል ነው እያለን ያለው። ይሄ ነው የትምህርታችን ርዕስ። ንጉሥሽ ይመጣል፣ ንጉሥሽ ይመጣል። ቤተ እስራኤል ለዘመናት ስጋዊ ቤተ መንግስቷን ፈርሶ መንፈሳዊ ልዕልናዋም ተጎድቶ ጎስቁላ የኖረች ናት። በተለይ የፋርስ የባቢሎን ነገስታት ማርከው መቅደሷን አፍርሰው ምስቅልቅሏን አውጥተዋት ነበር። ስለዚህ በባርነት ስር አንገቷን ቀብራ ነበር የምትኖረው። በባርነት ታስራ ነበር። ስለዚህ ንጉሥሽ ይመጣል ይላል ኢሳይያስ። ንጉሥሽ ይመጣል ጻድቅ እና የዋህ ሆኖ በአህያና በውርንጫዋ ላይ ተጭኖ ይመጣል ነው የሚላት። እንግዲህ በአህያ እና በውርንጫ ላይ መጫኑ ክርስቶስ የሰላም ንጉሥ መሆኑን ያሳያል። በፈረስ በሰረገላ ለጦር በሚያገለግሉ ጦረኞች በሚጠቀሟቸው ያመጣጥ መልኮች አይደለም የመጣው። ለሰላም፣ ለትንቢት፣ ለትምህርት የሚመጡ ነቢያት የእግዚአብሔር መልእክተኞች በሚመጡበት መንገድ ነው የመጣው። ነቢያትም በእርግጥ እንደየዘመኑ በልዩ ልዩ አመጣጥ ይመጣሉ። ልማድ አላቸው። ክርስቶስም በነቢያት ልማድ ነው የመጣው። አመጣጡ እስራኤል ባለመዱት ባላወቁት መንገድ አይደለም የመጣው። ነቢያት ዘመነ ጸብ፣ ዘመነ ጦርነት፣ ዘመነ ረሃብ፣ ዘመነ ስደት፣ ዘመነ ምርኮ ክፉ ጊዜ ሲመጣ ማቅ ለብሰው ጥቁር ልብስ ለብሰው በጥቁር ፈረስ ወይም አህያ ላይ ተጭነው ይመጣሉ። ጦር በእጃቸው ይዘው ይመጣሉ። ሊዋጉበት አይደለም። ዘመኑ ዘመነ ሰላም አይደለም፣ የጦርነት ዘመን አይደለም፣ የምርኮ ዘመን ነው፣ የመከራ ዘመን ነው የሚለውን መልእክት ለማስተላለፍ ነው። እና እስራኤላውያን ራሱ ይህን ያውቃሉ፣ በደንብ ይገነዘባሉ። ነቢያት ከል ለብሰው ጥቁር ለብሰው በአህያ ላይ ተጭነው ሲመጡ ጥሩ ዘመን እንዳልሆነ ያውቃሉ፣ ይገነዘባሉ። ምን አይነት ዘመን ሊመጣ ነው ብለው ነቢያትንም ይጠይቃሉ። እና በዚያ ልማድ ነው ክርስቶስ የመጣው። ዘመነ ሐሴት፣ ዘመነ ተድላ ደስታ፣ የፍስሐ ዘመን ሲሆን ደግሞ ነጭ ለብሰው ዘንባባ ይዘው በአህያ ላይ ተጭነው ዘመኑ ዘመነ ሰላም መሆኑን ለማብሰር ይመጣሉ ነቢያት። ክርስቶስም ዘመኑ ዓለም ሰላም የሚያገኝበት፣ ፍቅር አንድነት የሚያገኝበት፣ ከመርገም ነፃ የሚወጣበት፣ ከባርነት የሚገላገልበት፣ የ5500 ዘመን ፍዳና መርገም የሚያበቃበት ዘመነ ሰላም ነው ሲል ነው በአህያ ተጭኖ የመጣው በነቢያት ልማድ። ስለዚህ ጻድቅና የዋህ ሆኖ ይመጣል፣ በአህያና በውርንጫዋ ላይ ተጭኖ ይመጣል የተባለው እንዲፈጸም ይህ ሁሉ ሆነ። ይህን አደረገው ነው የሚለን። ዝም ብሎ አላደረገውም። ይሄንን ቀደም ሲል በነቢያት የተነገረ ነቢዩ ኢሳይያስና ነቢዩ ዘካርያስ እንዳንድ ቃል ተናጋሪ፣ እንዳንድ ልብ መካሪ፣ እንዳንድ አንደበት መስካሪ ሆነው ከእግዚአብሔር አግኝተው የመሰከሩት እውነት ይሄ ነበር። ይህ እውነት እየተፈጸመ መሆኑ እንዲታወቅ ይሆነ ነው የሚል። ይህ ተደረገ ይለናል። ከዚያስ በዚህ ሁኔታ በአህያና በውርንጫዋ ላይ ተጭኖ መተርጉማን አባቶቻችን በታምራት በሁሉም አንድ ላይ ተቀምጦባቸዋል ይላሉ። ከዚያ ውጭ ደግሞ በውርንጫዋ በእናቱ አህያ 14ቱን ኪሎ ሜትር ከሄደ በኋላ 2ቱን ኪሎ ሜትር በውርንጫዋ ሄዷል። ቤተ መቅደሱን በውርንጫዋ ዞሮ ወደ ቤተ መቅደስ ገብቷል ብለው ተርጉመዋል አባቶቻችን። ያ ማለት እስራኤልንም አሕዛብንም ወደ አማናዊ ቤተ መቅደስ ያቀረባቸው፣ ይልቁንም አሕዛብ የመቅረብ ዕድላቸው እንደሰፋ ያሳያል። ሩቁን በእናቷ አህያ፣ ቅርቡን ደግሞ በውርንጫዋ ነው ተጭኖ የመጣው ጌታችን። ይሄ ማለት እንግዲህ ከእስራኤል ጋር በረድኤት በሕገ ኦሪት ረጅም ዘመን አብሯቸው ያለ በረድኤት ከነሱ ጋር የኖረ መሆኑን ሲገልጥ፣ አጭሩን ይህን የአዲስ ኪዳንን ዘመን ደግሞ
በውርንጫዋ በአሕዛብም አድሮ እንደሚኖር የሚያሳይና አሕዛብም ወደ መቅደሱ የመቅረብ የመሰብሰብ የመግባት እድል የተሰጣቸው መሆኑን ያሳያል ማለት ነው። በአህያዋና በውርንጫዋ ላይ ሸክም በለመደችው ቤተ እስራኤል ሸክም ባለመደችው አሕዛብ አድሮ የሚኖር አምላክ አሕዛብ ወሕዝብ የሕዝብም የአሕዛብም አምላክ መሆኑን ለማስረዳት ነው ይህን ያደረገው እና በዚህ ሁኔታ ወደ ኢየሩሳሌም ሲመጣ ወወፁ ኩሉ ይትቀበልዎ ሕዝቡ ሁሉ ሊቀበሉት ወጡ ነው የሚለን። ምክንያቱም ነቢያት በዚህ መልኩ ሲመጡ የመቀበል ልማድ አላቸው። ሕዝቡ ልማድ አላቸው። ዘንባባ ይዘው ሊቀበሉት ወጡ ነው የሚለን። ይልቁንም በዮሐንስ ወንጌል ምዕራፍ 12ን ስናነብ የምናገኘው እስመ ሰሙ ተአምረ ዘገብረ ወዘንተኒ መንከረ ያደረገውን ድንቅ ታምራት ሰምተው ነበርና ይላል። ማለት ያላዛርን መነሳት ያላዛርን ከሞት ማስነሳቱን ሰምተው ነበርና ስለሰሙት ስለታምራቱ ሁሉም ዘንባባ ይዘው ሊቀበሉት ወጡ ይላል። ያው ሕዝብ እንደ ሕዝብ ክፉ አይደለም። እንደ የሚታወቀው መሪዎቻቸው ጸሐፍት፣ ፈሪሳውያን በጣም እጅግ ክፉዎች ቢሆኑም ሕዝቡ ግን ነቢያትን ለመስማት የእግዚአብሔር መልእክተኞችን ለማዳመጥ ልማድ አድርጎ የኖረ እግዚአብሔርን የሚሰማ የሚያደምጥ ስለሆነ ሊቀበሉት ወጡ ይላል። እናስ ነሲዮሙ አይጹቀ በቀልት የዘንባባ ዝንጣፊዎች ይዘው ነበር ነው የሚለን። ወካልአንሂ ወነጸፉ አልባሲሆሙ ውስተ ፍኖት ልብሶቻቸውን ከሰውነታቸው ላይ እያወለቁ በመንገድ ላይ ያነጥፉት ነበር ነው የሚለን። እንኳን አንተ የተጫንክባት አህያ የከበረች ናት፣ መሬት ልትነካ አይገባም በማለት ይሄ ለእግዚአብሔር ምን ያህል ትልቅ ክብር የሰጡ መሆኑን ያሳያል። ልብሶቻቸውን ያነጥፉ ነበር። ይህንን አንዳንድ ኦርቶዶክሳውያን ዛሬም እንኳን ሲያደርጉት እናያለን። አሁን የንግስ በዓላት ሲደረጉ ልብሳቸውን ነጠላቸውን ብድግ አድርገው የቃል ኪዳኑ ታቦት በሚያልፍበት መሬት ላይ ሲያነጥፉት እናያለን። ይሄ ከዚህ ወንጌል ቃል የተወረሰ ነው። በጎ ልማድ ነው። ያላቸውን እምነት ለቃል ኪዳኑ ታቦት ለእግዚአብሔር ማደሪያ የሚሰጡትን ክብር የሚያሳይና የሚያስረዳ ነው ይሄ እና ልብሶቻቸውን በመንገድ ላይ ያነጥፉ ነበር። አቧራው ላይ ያነጥፉት ነበር። ወካልአንሂ ይመትሩ አይጹቀ እምፀው ወይነጽፉ ውስተ ፍኖት አንዳንዶችም ቅጠሉን እየዘነጠፉ በመንገድ ላይ የቅጠሉን ዝንጣፊ ያነጥፉት ነበር ነው የሚለን። ይጸሩ ወይብሉ ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የእግዚአብሔር ልጅ እሱ የተባረከ ነው እያሉ ይዘምሩ ነበር። እለይ መርሁ የሚመሩት አረጋውያን ወለይ ይተሉ የሚከተሉት ሕፃናት በአንድ ድምፅ ያመሰግኑት ነበር የሚለን። ወታወከት ኩላ ሀገር ከሕዝቡ ብዛት ከምስጋናው ስፋት የተነሳ ኢየሩሳሌም ተሸበረች፣ ደነገጠች ነው የሚለን። ፊቱን እንደ ፀሐይ ያበራል ጌታችን በአህያዋ ጀርባ ላይ ተጭኖ የሚሄደው ንጉሥ ፊቱን እንደ ፀሐይ ያበራል። ፊቱን ለማየት የናፈቁ ወደ ቢታንያ ለመሄድ እድል ያልነበራቸው ሁሉ መምጣቱን ተመልክተው ከተማዋ እነሆ ግልብጥ ብላ ልትቀበለው ወጣች ነው የሚለን። የጸሐፍት የፈሪሳውያን ልቡና በበቀል ደማቸው ከፍ ሲል፣ ሕዝቡ ግን ጌታችንን ለመቀበል፣ ለመስማት፣ ለማመስገን፣ ለመመልከት ወጥቷል። ፈሪሳውያን በንዴት ይጤሱ ነበር። ያን ጊዜ ክፉዎች ስለሆኑ ማለት ነው። ያው ክፋት ልብን ያጤሰዋል፣ ያነደዋል፣ ያቃጥለዋል፣ እንዳልሆነ ያደርጋል። ስለዚህ ሁሉም አንድ ሆነው ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ እግዚአብሔር ነኝ ብሎ እግዚአብሔር ሆኖ በእግዚአብሔር ስም የሚመጣ የተባረከ ነው ማለት የባህሪ አምላክ ነው እያሉ ያመሰግኑ ነበር ነው የሚለን። በዕለተ ሆሳዕና የምስጋና ቀን ነው፣ የውዳሴ ቀን ነው፣ ጌታችንን የማክበር ቀን ነው። እርሱ በትህትና የተገለጠበት በሕዝቡ ዘንድ ደግሞ በታላቅ ልዕልና ተቀባይነት ያገኘበት ቀን ነው። ያደረገው ታምራት፣ የሰራው ትሩፋት ያንን የሰሙ ሁሉ ግልብጥ ብለው ሊቀበሉት ወጡ ነው የሚለን። አይሩግ ሕፃናት ልጆች ሳይቀሩ ሊቀበሉት ወጡ። የዘንባባ ዝንጣፊ ይዘው ነበር ነው የሚለን። እንግዲህ ይሄ የድል ምልክት ነው። በዮሐንስ ራእይም ስናነብ እነሆ የዘንባባ ዝንጣፊ ይዘው ያመሰግኑ ነበር የሚል ተጽፎ እናገኛለን። ልማድ አለ በእስራኤላውያንም ሕይወት ከአባቶቻቸው ጀምሮ አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ
መሰዊያውን እየዞረ አመስግኗል እግዚአብሔርን። ዘንባባ ይዞ ነው። የድል ምልክት ነው ለእስራኤላውያን ዘንባባ። የዘንባባ ዝንጣፊ ይዘው ነበር ነው የሚለን። በመሬት ላይ ያነጥፉ ነበር፣ ልብሶቻቸውን ያነጥፉ ነበር፣ ያመሰግኑ ነበር ይለናል። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ሁኔታ በምስጋና በእልልታ ወደ ቤተ መቅደሱን 3 ጊዜ ዞሮ ወደ ቤተ መቅደስ ገብቷል። በአህያዋ በውርንጫዋ ተጭኖ ማለት ነው። ይሄ አሕዛብን ከመቅደስ ርቀው ከቅድስናው ተለይተው የነበሩትን ወደ መቅደሱ ወደ ቅድስናው የጠራ መሆኑን የሚያመለክተን የሚያሳየን የሚገልጥልን ቃል ነው። ስለዚህ ወደ ቤተ መቅደስ ወዋ ጊዜ ኢየሱስ ቤተ መቅደስ ወደ ቤተ መቅደስ ገባ። ወረከበ በመቅደስ በቤተ መቅደስ ለይሰይጡ ወይሳየጡ በመቅደስ የሚሸጡ የሚለውጡ የሚነግዱትን አገኘ ይላል። እዚህ ከመቅደስ አባረረው ነው የሚለን። ያንን ሁሉ ቤቴሰ ቤተ ጸሎት ይሰመይ ወአንተሙ ሰረሰይክሙ ወበአተ ፈያቶ ሰረቅት፣ ቤት የጸሎት ቤት ነው፣ እናንተ ግን የሌባ ዋሻውን በደጋሻ አደረጋችሁት በማለት ያንን ሲበትን እንመለከታለን ማለት ነው። እና ይህንን ሁሉ የተመለከቱ ፈሪሳውያን ጌታችንን ሕዝቡ ሁሉ በክብር እንደተቀበለው ሕፃናትና አይሩግ እንዳመሰገኑት በሰሙ ጊዜ ወአንጎርጎሩ ኢሃወዞሙ አላ አንጎርጎሩ፣ ደስ አልተሰኙም፣ ይልቁን ማንጎራጎር ጀመሩ ይላል። ማንጎራጎር ጀመሩ። ምን ብለው? አታያቸውም እኒህን ሕፃናት? እስቲ ተመልከት የሚያረጉትን። ገስጾሙ ገስጻቸው፣ ዝም እንዲሉ አድርጋቸው አሉት ነው የሚለን። ገስጾሙ ከመ ያርምሙ፣ ዝም እንዲሉ ተቆጣቸው አሉት። ጌታችን ግን ያለው እንዲህ ነበር። እያነበብክሙኑ፣ አላነበባችሁምን? አላስተዋላችሁምን? ማፈ ደቂቅ ወሕፃናት አሰዳሎ ከስብሐተ፣ ከሕፃናት አንደበት ለራስ ምስጋናን አዘጋጀህ የተባለውን አላነበባችሁምን አላቸው ነው የሚለን። የሕፃናቱን ምስጋና እንዴት እንደተቀበለው ነው የሚያሳየን። ስለዚህ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ የዘንባባ ዝንጣፊ ይዘው ጌታችንን አጅበው እያመሰገኑ አይሩግ ሕፃናት፣ መላእክት፣ ጸዋዕባን ደንጋዮች ሳይቀር አመስግነዋል በዕለተ ሆሳዕና ማለት ነው። ስለዚህ ዕለተ ሆሳዕና ዕለተ ምስጋና፣ ዕለተ ሕይወት፣ ዕለተ ድህነት የተባረከች የተቀደሰች ዕለት ናት። ቡሩክ እንተ ትመጽእ መንግስት፣ የተባረከች የምትመጣ የእግዚአብሔር መንግስት፣ እንተ አቡነ ዳዊት የአባታችን የዳዊት መንግስት እያሉ የሚጠሯት። ያው የዲበ መንበረ ዳዊት ትጸን መንግስቱ ለክርስቶስ አይደለም የሚለው ክርስቶስን በዳዊት መንግስት ላይ መንግስቱ ትጸናለች ተብሎ ተነግሯል። እና ይህች ዕለት ልዩ ዕለት ናት፣ ልዩ ዕለት ናት። እና በዚህ ሁኔታ ጌታችን እየተመሰገነ ወደ መቅደስ መግባቱን የምንማርበት ነው። እና ይህን እንግዲህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በልዩ ሁኔታ የዘንባባ ዝንጣፊ በመያዝ ያን ጊዜ የተደረገውን የሆነውን በትክክል ስዕላዊ በሆነ መልኩ ትገልጠዋለች። በሁሉም አድባራት ስናይ ከሌሊቱ ጀምሮ ማህሌቱ በጸናጽል በከበሮ በጣም ደምቆ ሞቆ አምሮበት ነው የሚያድረው ዕለተ ሆሳዕና። ግብረ ሕማማትም ይነበባል ይጀመራል። የዚያን ቀን እነሆ በአራቱ ማዕዘን ወንጌል ይነበባል። በአራቱ ማዕዘን ወንጌል የሚነበበው በዕለተ ሆሳዕና ማለት በመቅደሱ ፊት ለፊት በስተ ደቡብ፣ በስተ ምስራቅ፣ በስተ ሰሜን በአራቱ ማዕዘናት ከመቅደሱ ጀምሮ አራቱ ወንጌላት ይነበባሉ፣ ይተረጎማሉ። ያኔ ጌታ መቅደሱን እንዲዞሮት ነበር ለማለት። ያኔ መቅደሱን እንዲህ የዞረው ወንጌል በአራቱ ማዕዘን እንዲደርስ፣ በአራቱ ማዕዘን ያለ የሰው ልጅ ሁሉ እንዲቀደስ፣ ከፀሐይ መውጫ እስከ መጥለቂያዋ በምስራቅ በምዕራብ በሰሜን በደቡብ የእግዚአብሔር ቃል እንዲነገር ነው። ያኔ እንዲህ አድርጎ ነበር የሚለውን ያደረገውን ነገር በተግባር የምትፈጽመው ቤተክርስቲያናችን ናት። ቤተክርስቲያናችን ናት። በጣም በሚስጥር የተሞላ ቀን ነው ዕለተ ሆሳዕና። ሆሳዕና ማለት መድኃኒት ወይም አሁን አድነን ሕይወት ሁነን ማለት አይደል? ለዚያ ነው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ የገለጡት። ይህም እንዲሁ ዝም ብሎ አይደለም። በነቢዩ በቅዱስ ዳዊት መዝሙር 117 ከቁጥር 6 ጀምሮ ተመዝግቦ የምናገኘው ነው። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው ተብሎ የተነገረለት። በእግዚአብሔር ስም እግዚአብሔር ነኝ ብሎ እግዚአብሔር ሆኖ የሚመጣው ዓለምን ለማዳን የሚገለጠው አምላካችን የሱ ክብር
የተገለጠበት ዕለት ነው ዕለተ ሆሳዕና። ስለዚህ በዚህ ሁኔታ በአራቱ ማዕዘን ምልጣኑ ይመራል፣ ዝማሬው ምስጋናው ይቀርባል። ያኔ እንደቀረበው አይነት ጣዕመ ዝማሬ ይቀርባል። ያ ከሆነ በኋላ ዘንባባው ይታደላል። ምዕመናን፣ ካህናት፣ ሕፃናት፣ ጎልማሶች ዘንባባውን ጣታቸው ላይ እንደ ቀለበት፣ ራሳቸው ላይ እንደ ሸዋ አክሊል እያደረጉ በመስቀል ምልክት እየሰሩ በዓሉን በልዩ ሁኔታ ይገልጹታል። ተግባራዊ በሆነ ሁኔታ እና ያኔ ተግባራዊ ትምህርቱ ጎልቶ የሚታይበት ሰዓት ነው። ወንጌል ከቃል ባለፈ በተግባር የሚሰጥ ብቻ ሳይሆን የሚኖር የሚተገበር መሆኑንም የምናየው በዕለተ ሆሳዕና ነው እና ያን ጊዜ የቤተክርስቲያኑ ስርዓት ራሱ ለየት ብሎ ይታያል። የቅዳሴ አገባቡ ስርዓት ይለያል። ቅዳሴ ሁልጊዜ እንደተለመደው ካህናቱ በምስራቅ መጥተው በምስራቅ አይገቡም። ከምስራቅ ወደ ምዕራብ ይዞሩና በመቅደሱ በር ፊት ለፊት ይቆማሉ። ዲያቆናቱ ስራው ዋና ቄሱ መንበሩ ላይ ውስጥ ሆኖ ሌሎቹ መስዋዕቱን ይዘው ከቤተልሔም የሚመጡት ግን በስተምዕራብ ይቆሙና አርኅዋኅተ መኳንንት ይላሉ። መኳንንት ገዦች ደጁን ክፈቱ፣ በሩን ክፈቱት ይላሉ። ምክንያቱም ያኔ ጸሐፍት ፈሪሳውያን በሩን ዘግተውት ነበር፣ የመቅደሱን በር። ያው ከመቅደስነት ይልቅ ለገበያነት አቅርበውት መናገጃ አድርገውት ነበር። ተዘግቶ ነበር። ክርስቶስ እንዳይገባ ያላደረጉት ነገር የለም እዚያ መቅደስ ላይ። ስለዚህ ያኔ አንተ በር ቆመ በሩን እንዲከፍቱልን መቅደሱን 3 ጊዜ ዞረህ ነበር የሚለውን ለማሳየት ዲያቆኑ በያሬዳዊ ጣዕመ ዜማ ከውጭ ሆኖ አርኅዋኅተ መኳንንት በሩን ክፈቱት፣ ደጁን ክፈቱት፣ ወይትረኃዋ እለም ፍጥረት ከዓለም መፈጠር ጀምሮ የነበሩ ደጆች ይከፈቱ ይላል። አዋጅ ይናገራል ዲያቆኑ። ያ ማለት ለጊዜው የመቅደሱ ፍጻሜው ግን የገነት የመንግስተ ሰማያት ደጆች ይከፈቱ ነው። ምክንያቱም ንጉሱ መጥቷል ዓለምን ለማዳን፣ የተዘጋውን ለመክፈት፣ የሞተውን ለማዳን፣ የተሰበረውን ለመጠገን፣ የቆሰለውን ለመፈወስ ንጉሱ መጥቷልና በሮች ይከፈቱ፣ ከጥንት ጀምሮ የነበሩ በሮች የተዘጉት ይከፈቱ ይላሉ። ካህኑ ውስጥ ሆኖ መኑቱ ዝንቱ ንጉሠ ስብሐት፣ የክብር ንጉስ ማን ነው? እሱ ማን ነው እያለ በዜማ ይጠይቃል። ውጭ ያሉት ክፈቱት ይላሉ። ውስጥ ያለው ደግሞ የክብር ንጉስ እሱ ማን ነው ብሎ ይጠይቃል በዜማ። ውጭ ያሉት መኑቱ ዝንቱ፣ ውስጥ ያለው ካህኑ የክብር ንጉስ እሱ ማን ነው ብሎ በዜማ ሲጠይቅ፣ ውጭ ያሉት የክብር ንጉስ ክርስቶስ ነው በሩን ክፈቱት ይላሉ። ውእቱ ዝንቱ ንጉሠ ስብሐት፣ የምሕረት አምላክ የይቅርታ አምላክ ነው እሱ፣ የክብር ንጉስ ያልነው እሱን ነው እያሉ ይመልሳሉ። ከዚህ በኋላ ውስጥ ያለው ካህን ይባ ንጉሠ ስብሐት፣ የክብር ንጉስ ይግባ፣ ወደ መቅደሱ ይግባ ብሎ በዜማ 3 ጊዜ ደጋግሞ ይመልሳል። በዚህ ጊዜ መቅደሱ በር ይከፈትና በስተምዕራብ በኩል ቅዳሴውን የሚጀምሩት ካህናት ይገባሉ ማለት ነው ወደ መቅደሱ። ስለዚህ ከምስራቅ ወደ ምዕራብ ዞረው በምስራቅ በኩል ሳይሆን በምዕራብ በኩል ነው የሚገቡት። ይህም ሰው ከምዕራብ ከሲኦል ወደ ገነት ወደ መንግስተ ሰማያት ወደ ምስራቅ እንደተመለሰ ያሳየናል። ፊታቸውን ወደ ምስራቅ አዙረው በምዕራብ ይቆማሉ፣ ወደ መቅደሱ ይገባሉ። የክብር ንጉስ ይግባ ሲባል አዋጁ ሲታወጅ ማለት ነውና ይህ ከሆነ በኋላ መዘምራኑ ሊቃውንቱ ይህንን ዲያቆናቱና ካህናቱ የተመላለሱትን በወረብ በያሬዳዊ ዜማ ይዘምሩታል፣ ይወረባል፣ ይሸበሸባል። በዚህ መልኩ ስርዓተ ቅዳሴው ይጀመራል ማለት ነው እና ስርዓተ ቅዳሴው በተለየ ሁኔታ ባማረ በጣፈጠ ያው ሁልጊዜ ቅዳሴው የሚጣፍጥ በጣም እጅግ የሚያስደስት ቢሆንም በዕለተ ሆሳዕና በጣም እጅግ በልዩ ሁኔታ ነው ስርዓተ ቅዳሴው የሚከናወነው። ከዚያ በኋላ ደግሞ ያው እንግዲህ ቅዱስ ሥጋው ክቡር ደሙ ከተሰጠ ህዝቡ ሁሉ ከተሰበሰቡ በኋላ በአውደ ምሕረት ጸሎተ ፍታት ይደረጋል ማለት ነው። ጸሎተ ፍታት በሰሙነ ሕማማት ከሰኞ ጀምሮ እስከ ዕለተ ቅዳሜ እስከ ዕለተ ትንሣኤ ላረፉ ሰዎች ጸሎተ ፍታት የሚደረገው የዚህ ዕለት ነው በዕለተ ሆሳዕና። ስለዚህ ጸሎተ ፍታት ይደረጋል። ሳንሞት ጸሎተ ፍታት የሚደረግበት ብቸኛው ቀን ዕለተ ሆሳዕና ነው እና ብዙ ምስጢር አለው። ይሄ እንግዲህ ቅድም በመጀመሪያው በወንጌሉ መግቢያ አካባቢ እንደተመለከትነው ፈታችሁ አምጡልኝ አይደል ያለው? ፈታችሁ አምጡልኝ ነው። ከማይሰራ ኃጢአት ከማይሰራ በደል ከጌጋይ ደቀ መዛሙርቱ ካህናት ያን ጊዜ ህዝቡን ሁሉ ይፈታሉ፣ ጸሎተ ፍታት ያደርጋሉ፣ ይጸለያል።
እግዚኦታ አለ። በጣም ብዙ እግዚኦታ ብዙ ምህላ ይደረግበታል ማለት ነው። ስለዚህ ያሉ ስርዓት ይደረጋል። ስለዚህ በዚህ ሁኔታ በዓለ ሆሳዕናን ካከበርን ወደ ሕማማቱ ነው የምንቀጥለው። ሰሙነ ሕማማት ነው የሚቀጥለው። ያው በዕለተ ሆሳዕና ግብረ ሕማሙ መነበብ ይጀመራል። ከዕለተ ሆሳዕና ነው የሚጀምረው። የወንጌሉ ምንባባት የሚከናወኑት በዚያው በግብረ ሕማሙ ነው። ያ ከተፈጸመ በኋላ እንግዲህ ከሰኞ እስከ ዓርብ ያለው ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት የጠለቀ ምስጢር ያለው እንደሆነ ሁላችሁም የምትገነዘቡት ነው። ቤተክርስቲያናችን 24 ሰዓት ክፍት የምትሆንበት፣ 24 ሰዓት እጆቿን ወደ እግዚአብሔር የምትዘረጋበት፣ በተገረፈው ግርፋት በተቀበለው ግርፋት ልክ 6666 ስግደቶች የሚከናወኑበት ጊዜ ነው ሰሙነ ሕማማት እና ዕለተ ሆሳዕና በጣም እጅግ ልዩ ነው እና ከበዓሉ የምንማረው ቁም ነገር ምንድነው ወደሚለው ወደ መጨረሻው ወደ መደምደሚያው ብንመጣ ጥሩ ነው። ምንን ያስተምራል ሆሳዕና ስንል ትልቁ ወደ ሁላችን የሚተላለፈው መልእክት ትህትና ነው። የክብር ንጉሥ፣ ሰማያዊ ንጉሥ፣ የሰማይና የምድር ፈጣሪ በኪሩቤል ጀርባ ላይ የሚገለጠው በአህያ ጀርባ ተጭኖ መጣ ነው የሚለን። ለምን? ጻድቅ እውነተኛና ትሁት ሆኖ መጣ ነው የሚለን። የትህትናው መገለጫ ነው። አህያ ሁላችሁም እንደምታውቋት ለምተኛበትም ለምትበላውም ምርጫ የሌላት ናት። አመድ ላይ የምትንከባለል የማይሆነውን ነገር የምትመገብ የተናቀች ያገኛት ሁሉ ዱላ የሚያነሳባት ለማንኛውም ጭነት ሸክም የምትፈልግ ናት። ያችን አህያ የክብር ንጉሥ በጀርባዋ ላይ ተጫነ ነው የሚለን። ይህ ትህትናውን ያሳያል። እንደ ነገስታት በፈረስ በሰረገላ በልዩ ሁኔታ አይደለም፣ እንደ ነቢያት በትህትና ነው የመጣው አምላካችን። ስለዚህ የዕለተ ሆሳዕና ትልቁ መልእክት ትህትና ነው። እሱ ሰማያዊው ንጉሥ በአህያ ጀርባ ላይ በፍጹም ትህትና ሆኖ ከመጣ እኛም የልቡና ትህትናን ጌጥ ሽልማት ልናደርገው ይገባል። ወደ መቅደሱ ስንመጣ የሚያስፈልገው ትዕቢት አይደለም፣ ስልጣን አይደለም፣ መንጠራራት አይደለም፣ ትህትና ነው። አገልጋይነት ነው የመቅደሱ ሕይወት። ክርስቶስ ያሳየው ያንን ነው። ስለዚህ ቀደም ሲል ነቢያት ኋላ ወንጌላውያን በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ፣ እነሆ ንጉሥሽ ጻድቅና የዋህ ሆኖ እንዘ ይጽያን ዲበ እድግት ወዲበ ኋላ በአህያና በውርንጫዋ ጀርባ ላይ ተጭኖ ይመጣል። ትህትናው ነው ይሄ። ጌታችን ትህትናን ያላሳየበት ጊዜ የለም። ከቤተልሔም ከከብቶች በረት ከቤተልሔም ዋሻ እስከ ቀራንዮ ጌታችን ትህትናን ገንዘብ አድርጎ ለዓለም ያሳየውና ያስተማረው ተግባር ነው። ስለዚህ አገልጋይነን የምንል ትህትና ይራቀን። በትዕቢት የተወጠርን ክርስቶስን ልንመስል ራሳችንን ዝቅ ልናደርግና የአገልጋይነትን ገንዘብ የአገልጋይነትን ትርጉም ለሌላው ልናሳይ ይገባል። ልንኖረ ነው የምናሳየው፣ በቃል ተናግረ ነው ብቻ አይደለም። እኛ ቃል አንደበታችን ላይ ነው ያለው ትህትናችን። ልባችን በጣም ብዙ አይነት ትዕቢቶች አሉ። አንድ ብቻ አይደለም። ብዙ አይነት ህብረ ብዙ ትዕቢት ተሸክመን ነው የምንመላለሰው። ይሄ ደግሞ ክርስቶስን አያስመስለንም። በዚህ ትዕቢት ውስጥ ሆነን ስለ ሆሳዕና ክርስቶስ ስላሳየው ትህትና መመስከር አንችልም። እሱን ለመቀበል ዘንባባ ዘንጥፈው ልብሳቸውን አንጥፈው ከመጡት ሰዎች የምንማረው ልቡናችንን አንጥፈን በትህትና ሆነን እሱን ማገልገል የሱ አገልጋዮች መሆናችንን ማሳየት መቻል። ሕፃናቱንና አረጋውያኑን መምሰልን ነው የሚያስተምረን ሆሳዕና። አመስጋኝነትን ነው የሚያስተምረን። ደንጋይ እንኳን አመስግኗል። አፍ የሌለው መናገር የማይችል ደንጋይ። እኛም አምላካችንን ማመስገን አመስጋኞች መሆኑን የምንማርበት ዕለት ነው። ሕፃናት አፋቸውን ያልፈቱ አንደበታቸው ያልተፈታ ምላሳቸው ያረታ ሕፃናት አመስግነዋል። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው ብለው። ስለዚህ እኛም ሕፃናትን መምሰል ያስፈልጋል። ምንድነው የሚለን ወንጌላችን? ካልተመለሳችሁ እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም ነው የሚለን። ስለዚህ ካህናት፣ ሊቃውንት፣ አገልጋዮች፣ ሰባኪያን፣ ምዕመናን ሁላችንም ትልቆችም ትንሾችም ሁላችን በትህትና መመላለስን ዕለተ ሆሳዕና ያስተምረናል። ጌታችን ያሳየን ያንን ነው። ከስራት መፈታትን ነፃ መሆንን ነው የሚያሳየን። የብዙዎቻችን እግረ ልቡና እኮ ታስሯል። በገመድ አይደለም፣ በበቀል፣ በጥላቻ፣ በመለያየት፣ በተንኮል፣
በሴራ ታስሯል። የብዙዎቻችን ማንን ልቡና እግረ ልቡና ታስሯል። ስለዚህ እግረ ልቡናችን ከኃጢአት፣ ከበቀል፣ ከፍዳ፣ ከመለያየት፣ ከዘረኝነት፣ ከጎጠኝነት ከዚህ መፈታት መቻል አለበት። መፈታት መቻል አለበት። እዚሁ ላይ እንደታሰርነን ያለ ነው። እንደዚያች እንደ ትልቁ አህያ ወይም እንደ ውርንጫዋ ታስረናል። ከዚህ ስርዓት መውጣት አለብን። ከጦርነት ከበቀለኝነት ስርዓት መለየት መቻል ይኖርብናል። ያንን ነው የሚያስተምረን ዕለተ ሆሳዕና እና የዘንባባ ዝንጣፊ ይዘዋል እነሱ ልብሳቸውን አንጥፈዋል። እኛ ምን ይዘናል? እጃችን ላይ ምንድነው ያለው? ምንድነው ያለው? እደ ልቡናችን ምን ይዟል? እግዚአብሔርን ለመቀበል የንስሐ ዘንባባ መያዝ አለበት። ወደ እግዚአብሔር የመመለስ የቅድስና ዘንባባ መያዝ አለበት። የእምነት፣ የትህትና፣ የፍቅር ዘንባባ መያዝ አለበት። ዘንባባውን ብቻ አይደለም መያዝ ያለብን። አሁን እደ ስጋችን ዘንባባውን ሲይዝ እደ ልቡናችን የልቡናችን እጅ መያዝ የሚገባው ነገር አለ። እደ ስጋችን ልብስ የሚያነጥፍ ከሆነ እደ ልቡናችን መነጠፍ አለበት በትህትና። ጉዳዩ ከልብሳችን ወይ ከዘንባባው ከዝንጣፊው ጋር አይደለም፣ ከልቡናችን ጋር ነው። ስለዚህ አምላካችን በፍጹም ትህትና ሆኖ ትህትናውን ያሳየበት የገለጠበት በዓል ነው ሆሳዕና። እኛም በትህትና በፍጹም ፍቅር፣ በሰላም፣ በአንድነት፣ በየዋሃት በፍጹም ትህትና ሆነን ክርስቶስን መምሰል ይገባል በዚህ በዓል ይህን በዓል ስናከብር ለማለት ነው። ያስተማረን የመከረን የአባቶቻችን አምላክ ንስሐ ገብተን በትህትና ራሳችንን ዝቅ አድርገን ለቅዱስ ሥጋው ለክቡር ደሙ የበቃን እንድንሆን በቸርነቱ ይፍቀድልን። በዓሉን የበረከት፣ የሰላም፣ የፍቅር፣ የአንድነት